የሚገርማችሁ ነገር ማለት ነው ዛሬ በጠዋት ስነሳ ስቅዝ አድርጎ ይዞኛል። አንገቴንም እንደዚህ መንቀሳቀስ አልችልም። እጅም እንደዚህ ቁርምት ብሏል። ሰውነቴ እንዳለ ተያይዘዋል ማለት ነው። እንደምንም ብዬ ሰውነቴን አፍታተሁኝና ፊቴን ልታጠብ ገባው ሽንት ቤት ማለት ነው። ከዛ ወይኔ አምላኬ እንደው ከዚህ ስራ ከዚህ ድካም ከዚህ ፈተና መቼ ይሆን የምታወጣኝ አልኩት ማለት ነው። እና የሚገርማችሁ ነገር የሆነ ነገር ትዝ አለኝ። ምን ትዝ እንዳለ ታውቃላችሁ? ተኝተው ያልተነሱ አሉ፣ በተኙበት የቀሩ እንዳሉ አስታወስኩ ማለት ነው። እግዚአብሔር ነው ብላችሁ እንደገና ፈጣሪዬን ይቅር በላይ አልኩና ፈጣሪዬን ማመስገን ጀመርኩኝ ማለት ነው። አንዳንዴ ካልተደረገልን ይልቅ የተደረገልንን ብናይ በጣም ብዙ ነገር ተደርጎልናል። የእውነት ነው የምላችሁ እግዚአብሔርን። እኔ አሁን አንዳንዴ ሲያመኝ ማለት ነው በአመመኝ ሰዓት በቃ ይሁን እንደ ወይኔ አምላኬ ተመስገን፣ ለካ ያደረክልኝ ነገር ብዙ ነው፣ ያጣሁት ነገር የለም ለካ እላለሁኝ ማለት ነው። እና ስንቶቻችንን ግን በተደረገልን ነገር የምናመሰግነው? ስንቶቻችንን ግን የተደረገልን እንትን ባልተደረገልን ነገር ላይ የምናማረረው? አያችሁ፣ ተኝተን እንነሳለን ብለው የተኙ ሰዎች ሳይነሱ ቀርተዋል። ብዙ እቅድ ያወጡ ሰዎች እቅዳቸው ሳይደርሱ ባጭር ቀርተዋል። እና ሁሉም ይቅርና ማለት ነው ሁሉንም ተውትና በህይወት መኖራችን ራሱ ልናመሰግን ይገባል። እግዚአብሔርን ነው የምላችሁ። በህይወት መኖራችን፣ ሰርተን መግባታችን፣ የሰው እጅ አለማየታችን። የሰው እጅ ምን ያህል ክፉ ነው! እግዚአብሔርም እኔ በስደት ላይ ታምሜ ያውቀዋለሁ፣ ታምሜ ያውቃለሁ። ታምሜ ውሃ የሚሰጠኝ አጥቼ አውቃለሁ። ታዲያ በዛን ጊዜ እግዚአብሔር ያልጠበቁትን ሰው ላከልኝና አንዳንዴ ታውቃላችሁ ይደርስልኛል ብላችሁ ያሰባችሁ ሰው ላይደርስላችሁ ይችላል። እንደ ስል ደግሞ ሰው እየወቀስኩ አይደለም። እግዚአብሔር የሚልክላችሁን ሰው አታውቁም ለማለት ፈልጌ ነው። ገብታችኋል? ስለዚህ ያልተደረገልንን ነገር እየቆጠርን ከምናማረር ይልቅ በተደረገልን ነገር ብናመሰግን እግዚአብሔርን ነው የምላችሁ። የተደረገልን ነገር በጣም ብዙ ነው። እስኪ ይቅርታ አድርጉልኝና ማለት ነው እንዳትታዘቡኝና ስንቶቻችንን ውጭ ላይ እየሰራን እረፍት እየወጣን የቤተ ክርስቲያኑን በራፍ የማናውቀው ስንቶቻችንን? ቤተ ክርስቲያኑን ማንሄደው የማናስቀድሰው ስንቶቻችንን? ጊዜ አግኝተን እየወጣን እየገባን የቤተ ክርስቲያን ትምህርት የማናዳምጠው የማንማረው ስንቶቻችንን? በተቃራኒው ደግሞ የሚገርማችሁ ኩንትራት ቤት ሆነው የሚያለቅሱ አሉ። የአባቶች ድምፅ እየራባቸው፣ ቅዳሴ እየራባቸው፣ ቅዳሴ እየናፈቃቸው፣ መስማት እየፈለጉ፣ ትምህርት እየፈለጉ፣ ዕጣን ሽታ እየናፈቃቸው ስንቶች አሉ። ኩርምት ብሎ በመዳን ቤት ኩንትራት። አያቸው። የተሰጠንን ነገር በአግባብ ካልተጠቀምንበት ብዙ ጊዜ አሁን ውጭ ላይ የሚሰራ ሰው ጊዜ አለው፣ ሁሉን ነገር በእጁ ማስተካከል ይችላል። ግን ዋናው ቁም ነገሩ ፍላጎታችን ነው። ፍላጎት ካለን ምንም ነገር ማድረግ እንችላለን ማለት ነው። ፍላጎት ተለለን ደግሞ ተስተካከለ ቦታ ላይ ብንሆንም ምንም ማድረግ አንችልም። የሰው ላይ ፍላጎት ሲኖረው ነው ማለት ነው። ስለዚህ እኔ ይህን ነገር ሁሉ ያመጣሁት ለምንድን ነው መሰላችሁ? ምስጋናን የመሰለ ነገር የለም። ቢሳካላችሁም ባይሳካላችሁም፣ ቢሞላላችሁም ባይሞላላችሁም፣ ብታገኙ ብታጡ፣ ጤና ካላችሁ ሰርታችሁ ውላችሁ ከገባችሁ ይህ ለእናንተ ትልቅ ሀብት ነው። እግዚአብሔርም እኔ ሰው ላይ ስደት ላይ ማለት ነው ሰው ሀገር ስደት ላይ ታመሜ ስላየሁት ሁሉን ነገር አይቻለሁ። እኔ ስደት ላይ ያላየሁት ነገር የለም። እግዚአብሔርን ነው የምላችሁ። ስደት ላይ ያላየሁት ነገር የለም። መራብን ትላላችሁ፣ መጠማትን ትላላችሁ፣ መገፋትን ትላላችሁ። ኧረ እኔ ስንት ነገር አይቻለሁ ስደት ላይ። ታዲያ እግዚአብሔር የተመሰገነ ይሁን። አሁን ሁሉም ነገር አልፎልኝ
እንደዋዛ እንደ ዘበት እያወራሁት ነው ማለት ነው። ስለዚህ ሁሌም አመስጋኝ እንሆን። ያልተደረገልን ነገር እያሰብን ፈጣሪን ከምናማረር ይልቅ በተደረገልን ነገር አመስጋኝ እንሆን። በምስጋና ብዙ ነገር ይገኛል። እግዚአብሔር ነው የምላችሁ። እግዚአብሔር ይመስገን። እኔ ኢዮብን አስታውሳለሁ ማለት ነው። በዚህ ውስጥ ላይ ኢዮብን አስታውሱ። ኢዮብ ታሞ እየማቀቀ ሰውነቱ ሁሉ ተልቶ ሚስቱ እንዴት ፈጣሪን አትክድም እስከምትለው ድረስ ደርሶ ግን እሱ ግን ፈጣሪውን እስከዛች ሰዓት ድረስ እያመሰገነ ነበር። እግዚአብሔር ይመስገን። እሱ ሰጠ፣ እሱ ነሳ አለ ማለት ነው። እና አንዳንዴ ፈጣሪን ለምንድን ነው እንደዚህ ያላረክልኝ ብላችሁ ከምታማርሩ ይልቅ ብታመሰግኑ ይደረግላችኋል። በነገራችን ላይ የሚያመሰግኑ ሰዎች ይጨመርላችኋል። መድኃኔዓለምን ነው የምላችሁ። የማያመሰግኑ ሰዎች ደግሞ በረከትም የላቸውም ረድኤትም የላቸውም ማለት ነው። ስለዚህ ባገኛችሁት አጋጣሚ ሁሉ እግዚአብሔርን ማመስገን ይልመድባችሁ። እግዚአብሔር ይመስገን። አንዳንድ ሰዎች አሁን ስደት ላይ ሆነን ማለት ነው እንደው ደህና ናችሁ ምናምን ሲባሉ ስደት ላይ አይ የስደት ኑሮ ስቃይ እኮ ነው። ግን እኮ ብዙ ነገር አድርጋችኋል። ቤት ሰርታችኋል፣ ቤተሰቦቻችሁን ረድታችኋል፣ እየታመመም ረድታችሁ ሊሆን ይችላል፣ ቤተክርስቲያንም አሰርታችሁ ሊሆን ይችላል። ታዲያ ከዚህ በላይ ለምን ታማረራላችሁ? እግዚአብሔር ነው የምላችሁ። ለምን አታማሩ? ስደት ላይ አይታችሁ ከሆነ ብዙዎች እኔ በጣም የታዘብኩት ነገር ማለት ነው ስደት አይኑ ይጥፋ፣ ስደት አፈሪ ብላ፣ ስደት መጥቼ ስንት ነገር አጣው። ያገኘሽውሳ ያጣሽውን ሳይሆን ያገኘሽውን አስበሽዋል? ምናልባት ስደት ላይ ሆናችሁ ትዳር ላይ ኖራችሁ ይችላል፣ ልጅ ላይ ኖራችሁ ይችላል። ግን ደግሞ ህይወታችሁን ቀይራችኋል። ከሰው እጅ ወጣችኋል። ከሰው ጥገኝነት ወጣችኋል። አያችሁ፣ የረሳችሁት ነገር ይሄ ነው። ብዙ ጊዜ የታዘብኩት ነገር ስደት ላይ ሆኖ በቃ ማልቀስ ነው፣ ምን ማለት ነው፣ ማንጎራጎር ነው፣ እንደዚህ ነው። ግን እኮ የተደረገላችሁ ነገር በጣም ብዙ እኮ ነው። እግዚአብሔር ቤተሰቦቻችሁን እየረዳችሁ ነው። ዘመድ አዝማድ አልፎ እየረዳችሁ ነው። ቤተክርስቲያንም እያሰራችሁ ነው። የአስራት በኩራትም እያወጣችሁ ይሆናል። እሱን አላውቅም ነኝ። ግን ባጭሩ ያልተደረገልን ነገር እያሰብን ከምናማረር በተደረገልን ነገር ብናመሰግን በረከት እናገኛለን፣ ረድኤት እናገኛለን። የቅድስና ህይወት ወደኛ ይመጣል። በቃ ሳታስቡት በሃይማኖታችሁ በጣም ጠንካራ ሆናችሁ ራሳችሁን ታገኙታላችሁ። ሳታስቡት ራሳችሁን ቤተክርስቲያን ታገኙታላችሁ። በቃ ብቻ እናንተ ግን አመስጋኝ ከሆናችሁ ነው። በተደረገላችሁ ነገር የምታመሰግኑ ከሆነ ነው። አመስጋኝ ሆኖ እግዚአብሔር ነው የምላችሁ። ከምስጋና ብዙ ነገር ይገኛል። ይሄ ደግሞ ራሴን ምስክር ነኝ ራሴ ማለት ነው። እኔ እግዚአብሔርን በማመስገኔ በጣም ብዙ ነገር ተደርጎልኛል። በሰዎች ዘንድ ስትገፉ፣ በሰዎች ዘንድ ስትከዱ ደግሞ ማለት ነው ያንን የከዳችሁን ሰው ለመበቀል እንዳትሞክሩ። ምክንያቱም ሁሉን ነገር አሳልፋችሁ ለፈጣሪ ስጡ። እግዚአብሔር ነው የምላችሁ። እኔ ክፉ ያደረገ ሰው ክፉ ላደረገብኝ ሰው ክፉ ይሁንበት ምናምን ክፉ ነገር ይግጠመው ብዬ እንትን አልልም። ግን ደግሞ ሰው የዘራውን ማጨዱ አይቀርም፣ ይዘገያል እንጂ ሰው የዘራውን ያጭዳል። በቃ ይሄ በቃ የታወቀ ነገር ነው። እግዚአብሔር ነው የምላችሁ። የሆነ ሰው አስለቀሳችሁ፣ የሆነ ሰው አሳዘናችሁ፣ እናንተ ከፈጣሪ በታች አምናችሁ ትከዳችሁ። እመኑኝ የጊዜ ጉዳይ ነው እንጂ ያ ሰው የእጁን ያገኛል። እግዚአብሔር ነው የምላችሁ። ግን እናንተ ሁሌም ቢሆን ተስፋችሁን እግዚአብሔር አድርጉ። ተስፋችሁን እግዚአብሔርን አድርጉ። ቢሳካም ባይሳካም፣ ቢሞላም ባይሞላም፣ ብትደሰቱም ብትከፉም፣ ብታጡም ብትራቡም እግዚአብሔር ይመስገን በሉ። እግዚአብሔር ነው የምላችሁ። እኔ በማመስገኔ ብዙ ነገር አግኝቻለሁ። ያጣሁት ነገር የለም። እግዚአብሔርን ምናልባት እግዚአብሔር ለእኔ የማይበጀኝን ካልሆነ በስተቀር ያልሰጠኝ ነገር የለም። እውነት እግዚአብሔር ይመስገን።